الله تعالى وبركاته. ማናይ እናንተ መሃል በዚህ ትልቅ ፕሮጀክት ፊት ለፊታችሁ በመሰየሜ እጅግ በጣም ደስተኛ ነኝ። የተከበራችሁ የነቢያት ወራሽ ዑለማዎቻችን፣ የክልል መጅሊስ ፕሬዝዳንቶች፣ አክቲቪስቶች፣ ኡስታዞች፣ የተከበራችሁ የሙስሊም ማህበረሰብ፣ እምንወዳችሁ ምናከብራችሁ የአፋር ማህበረሰብ ዳግም ሰላም አለይኩም ወራህመቱላህ። አወል ሲናገር በርካታ እስላማዊ ፕሮጀክቶች በሴራ ቆመዋል ብሏል። እኔ ደግሞ ዛሬ አስፈጽመን እንድንሄድ የምፈልገው ነገር በሴራ የቆሙትን በስራ እንጨርሳቸዋለን። በሴራ የቆሙትን በስራ እንቋጫቸዋለን። አላህ ይወፍቀን። ሁላችን አሻራችን እንትተን ዛሬ ረጅም ሰዓት የምናገርበት አይደለም። በርካታ ተናጋሪዎች፣ በርካታ የሙስሊሙ ማህበረሰብ ፌስ ኦፍ አሉና ለነሱ ነው ብዙ የምተወው። አንዲት ነገር ግን ልናገር። በአረቡ ታሪክ ሸንና ጠበቃ የሚባሉ ሰዎች አሉ። ሸን ጥበባዊ ሰው ነው። ከጠበቃ ጋር በአንድ አጋጣሚ ጉዞ ወጡ ወደ በረሃ። ሁለቱም ፈረስ ላይ ናቸው። ረጅም በረሃ ስለሆነ የአረቡን ዓለም ፀሐይ ታውቁታላችሁ። ሸን ለጠበቃ አንድ ቃል አለው፣ አተሕሚሉኒ አማሕሚሉክ አለው። ቃሉ በሌጣው ሲታይ ትሸከመኝ ወይስ ልሸከምህ ማለት ነው። ጠበቃ ተበሳጨ። አንተ ፈረስ ላይ ነህ፣ እንዴት ትሸከማለሁ? እኔንስ እንዴት ትሸከመኛለህ? ይሄ የጅል ሐሳብ ነው አለው። ጉዞ ቀጠሉ። ትንሽ እንደሄዱ አዝመራ አገኙ፣ ማሳ። እዛ ቦታ ላይ ሸን ጠበቃን እንዲህ አለው፣ የአዝመራው ባለቤቶች በልተውታል አዝመራውን ወይስ አልበሉትም አለ። አሁንም ይሄ የብድ ጥያቄ ነው አይደል? እንዴት ገና በቅሎ ሳያልቅ ተበልቷል አልተበላኝ ትለኛለህ? ሁለቴ የሞኝነት ጥያቄ ጠየከኛል። ትንሽ እንደተጓዙ ጀናዛ ተመለከቱ። ሰው ሙቶ ነበር። አሳሒቡል ጀናዘቲ ሐዩን አመይት አለ። ይሄ የምናየው የጀናዛ ባለቤት ሕያው ነው ወይስ ሙቷል አለ። እብደቱ ለየለት አይደል? ይሄማ የለየለት እብድ ነው ብሎ ተሰናብቶት ቤቱን ገባ። ልጁን አገኛት። ምንድነው አባባ አለችው። አረ ከአንድ እብድ ጋር ከፀሐዩ ጋር ሌላ ፀሐይ ሆኖ ይደረስኩ አላት። ምንድነው? ሶስት የእብድ ጥያቄ ጠየቀኝ። ምን ጠየቀ? ይሄን። ልጁ ምን አለችው? አብረህ የመጣው ሰውማ የአረቦቹ ዓለም ጠቢብ ነው አለችው። ምን ማለትሽ ነው አላት። አተሕሚሉኒ አማሕሚሉክ ማለት በአረበኛ ቋንቋ እንወያይ እንዴ፣ ድብርትን የምንገልበት ዲስከሽን እናርግ፣ ወሬ እየቆነጠርን እናውራ ማለት እኮ ነው አለችው። ስለዚህ ዲስከስ እያረግነ ስንሳሳቅ ስንቀልድ በረሃውን እንቁረጥ ማለት ነው አለችው። እሺ አላት። ሁለተኛውስ? የማሳው ባለቤቶች ብዙ ጊዜ አረቦቹ ቀድመው ይሸጡት ነበር። ስለዚህ በልተውታል ማለት ነው ብሩን ስለተቀበሉ። ስለዚህ ተሽጧል አልተሸጠም እያለ ነው አለችው። እሺ አላት። እሺ የጀናዛው ሰውዬ ሙቷል ሕያው ነው ማለትሳ? ያ ማለትማ አንድ ሰው ሙቷል የሚባለው ለትውልድ የማይሻገር ስራ ጥሎ ከሄደ ስራው በሱ የሚቆም ከሆነ ነው። ወደ ትውልድ የሚሻገር መጪው ትውልድ ፋናውን የሚያይለት ሰው ከሆነ ሕያው ነው ማለት ነው። አሳሒቡል ጀናዘቲ ሐዩን አመይት። ጥያቄው እሱ ነው። እኛ ለትውልድ የምናሻግረው አሻራ ትተን እያለፍን ነው ወይ? ደግሞም እኛን መስርት አሻራቸውን ትተውት የሄዱት ሰዎችን ፋና ተከትለን ጥግ ለማድረስ ቆርጠን ተነስተናል ወይ? ጥያቄ እሱ ነው። ከዚህ በላይ አላረዝምም። በሴራ የቆመውን በስራ እስኪ ወጣቶች በስራ በሴራ የቆመውን በስራ ወሰለላሁ ወሰለም